በስንት ዓመትሽ ነበር የወጣሽው ጎዳና? በ2 ዓመቴ። በ2 ዓመትሽ ጎዳና ወጣሽ? የሰው ልጅ ምክንያት ሳይኖረው ጭራሽ ጎዳና ላይ አይወጣም። ጎዳና አንድ ደስታም አለው ፈተናም አለው። ፍቅርም የምታውቀው ጎዳና ላይ ነው። መተሳሰብን የምታውቀው ጎዳና ላይ ነው። በጎዳና ህይወቷ ብርድ፣ ረሃብ፣ ጥማት፣ ስርቆት፣ ወንጀል ብዙ ውጣ ውረዶችን አሳልፋለች። እርቦኝ ለብሰው ልብስ አጥቼ ፓድ መግዣ አጥቼ ሞዴስ መግዣ አጥቼ ነው የሰረኩት። መንገድ ላይ ካሉ ሰዎች ስልካቸውን መውሰድ፣ አንዳንድ ጊዜ ደግሞ ግዳጅ የሚባል ነገር አለ። ፖሊሶች ግዳጅ ብሎ ሀገር ለመጠበቅ እንደሚሄዱት እናንተ ግዳጅ ብላችሁ ለመዝረፍ ትሄዳላችሁ። 2 ሰካራሞች ሊደፍሩኝ ነበር። እንዴት ከየት እንደመጣች አታውቀውም። አንዳንድ ጊዜ ኤሊያን ነኝ ወይ ብላ ራሷን ትጠይቃለች። የሆነ የኤሊያን ህይወት ነው መሰለኝ ጌታን ከሰጥቷል ማለት ነው። እንግዳችን ፌቨን ኃይለ ሚካኤል ትሰኛለች። ሞዴል መሆን የምትፈልግ በራስ መተማመን ያላት ትልቅ ራዕይ ያላት ሴት ናት። ከሷ ጋር ያደረግነውን እንተንፍስ ስፖንሰር ያደረገላችሁ የኦንላይን ስልጠናችን ነው። በመላው ዓለም የምትገኙ ኢትዮጵያውያን እንድናስተምራችሁ በጠየቃችሁን መሰረት ለእናንተ የሚሆን ስልጠና በኦንላይን አዘጋጅተናል። ራሳችሁን ለማወቅ የስሜት ቁስላችሁን ለማከም ካላችሁበት ቦታ ሆናችሁ ስኬትን እንዴት መፍጠር እንደምትችሉ እናስተምራችኋለን። 0987 2090 ደውላችሁ ተመስገቡ። አሁን ወደ ፌቨን ኃይለ ሚካኤል እንተንፍስ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። በጣም ነው የምታምሪው። እኔ ማታ ነበር ያየሁሽና ኢነርጂሽን አላየሁትም። አሁን ደግሞ ሳይሽ በጣም ነው የምታምሪው። ኦፍ ኮርስ ትናንትና ያወራነው ነገር በጣም የሚገርም ነበር። የአባትሽ ስም ኃይለ ሚካኤል መሆኑን እንዴት አወቅሽ? ሶኔ ነገረኝ። ሪሊ? ያ አባትሽን አግኝተሽው ማታውቂው? አላውቅም። ሰው ምን ብሎ ነገርሽ? ማን የነገርሽ? ጎረቤት። ምን አሉሽ? አባትሽ ኃይለ ሚካኤል ይባላል አሉሽ? ኃይለ ሚካኤል። ሰው እንዴት ነው ያለ እናትና ያለ አባት ማደግ? ትናንትና ማታ ብዙ ሰዓት ነው ካንቺ ጋር ሰዋራ የነበረው። ያለቀስሽ ነበር በጣም ማለት ነው። ለምን ነበር የምታለቅሽው? አንድ ስትራግል ውስጥ ነበርኩኝ። በዛ ደግሞ እናቴም ናፍቃኝ ነበረ። እናቴም ማየት ፈልጋለሁ። እናቴ ምን አይነት አቋም አላት፣ እኔን ትመስላለች ወይ የሚለውን ነገር የማንነት ጥያቄ ነበረብኝና ትንሽ ከፍቶኝም ስለነበር ያለቀስኩ ነበር። ሲከፋሽ ታለቅሻለሽ? ሶ እናትሽ ለማወቅ የፈለግሽው ለምንድን ነው? ላይክ የኔ ያህል አባትሽ አልናፈቀሽም፣ እናትሽ ናት የናፈቀችሽ። ለምንድን ነው እናትሽ በጣም የናፈቀችሽ? እናቴ በጣም የናፈቀችኝ አጋጣሚ ታክሲ ውስጥ ነበርኩኝና እናትና ልጅ ሮማንስ እየሰሩ ነበረ። እማዬ ምናምን ነገር እየተባባሉ ከዛ በዛ ላይ እኔ ስራ አጋጣሚ እየሰራው እያለ ሴትዮዋ እናቷ በመታመሟ ምክንያት ስራው ተዘግቶ ነበር ማለት ነው። ከዛ እንደዛ ሲባባ እሱም ተጫጫነኝ። ከዛ እናቴ ብትኖር እኮ እናቴን እንዲጠይቃት ነበረ። እሷ ስለሌለች የሚለው ነገር ጭራሽ ጭንቅላቴ ውስጥ ማይሆን ነገር ፈጠረ። ናፈቀችኝና ታክሲው ከመገናኛ ነበር ያስኩትኝ። እዛ አቁሜም ብዬ ገርጃ አካባቢ እዛ የተቀመጥኩበት ቦታ ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ምንድነው ጎዳና ላይ ያለው ላይፍ? ለምሳሌ ጎዳና ላይ ስትኖሪ ህይወትሽ ነገሽ መተንበይ በጣም ከባድ ነው። ቁርስ ትበይ ይሁን አትበይ ይሁን፣ ምሳ ትበይ ይሁን አትበይ ይሁን፣ የሆነ ሰው መጥቶ ድንገት ሊደፍርሽ ይችላል። ከመካከላችሁ አንዱ ሰክሮ መጥቶ ልትደባደቡ ትችላላችሁ። እኔ ቢሮዬ እንደሆነ የሉም እንጂ ድሮ በጣም አስተውል ነበርና በቃ ድብድብ አለ፣ ግጭት አለ፣ ማጨስ አለ። ምኑ ነው ግን ከባድ ነገሩ? ረሃቡ ይርባል፣ በጣም ይከብዳል። ሰው ምግብ ሄደ ስትጠይቅ የሆነ እርቡ ውስጡ ላይ ሰው ንፍጡን የተናፈጠበት ቡሌ ማለት ነው። እሱ አለ፣ ስቴኪን ያለ እሱን አውጥተህ ነው የምትበላው። እሱ በጣም ነው የሚያማው። ግን ረሃብ ስለሆነ ግን ይግድ ተበያለሽ። ለመኖር ስለበላዋለሁ። በዛ ሰዓት ግን ምንድነው የሚሰማሽ? በጣም ነው የሚከፋኝ። ምን እንደማስብ ነገር ስለ ፋሚሊዎቼ ነው ማሰብ። ማዘር ብትኖር እኮ ቢያን ሽሮ ጠራርጌ በላ ነበር። ከአባቴ ይልቅ እናቴን ነው በጣም ማስባት። ምክንያቱም 9 ወር ሙሉ ተሸክመኝ እኔን ስትወልድ ማጣት በቃ እኔ ቁጭት አለብኝ። አንቺን እየወለደች ነው የመተችው? እሱ ነገር አለ እና ጎዳና በጣም ከባድ ነው። በዛ ላይ ደግሞ ብርዱ በጣም ከባድ ነው። በጣም በዛ ላይ ደግሞ የምታድርበት ቦታ ፖሊሶች ይመጣሉ። ከዛ ትባረራለህ፣ አፈሳለህ፣ ትታሰራለህ፣ ትመታለህ። ደግሞ አስበዋል የፖሊስ ጎማ አለቻ፣ እሷ ደግሞ እንዴት እንደምታ በጣም ከባድ ነው። በጣም
አይ ነው ይሄ ሁሉ ነገር ሲደራረብ እንደው ከእግዚአብሔር ጋር አያጣላም አንዳንድ ጊዜ ለምሳሌ አንዳንድ በመካከላችሁ የሚሰርቁ ሊኖሩ ይችላሉ ማህበረሰቡን ይበጠብጡ ሊኖሩ ይችላሉ ደግሞ ምንም ማጣቁ ህይወት ገፍቶባችሁ ጎዳና ያወጣችሁ ሰዎች አሉና አንድ ላይ ነው የምትገረፉት አንድ ላይ ነው የምትመቱት በቃ ቼክ ሳይደረግ ጎዳና የሚተዳደር ሰው እንደ ሌባ የሚታይበት ነገር አለና በዛ ሰዓት እንደው ግን ፊሊንጉ ከእግዚአብሔር ጋር አያጣላሽም ምን አርጌ ነው አትዩ የለህም ወይን ሹታይ ነበር የሚባል አይደለ እግዚአብሔርን በእውነት የለህም አንተ ምትዩ ማለት ነው የለህም እስቲ መኖርህን አሳየኝ ቢያንስ ንጹህ ምግብ አብለኝ ካለ ንጹህ ምግብ አብለኝ ካለ አንሳይ እኔ ላይ አላማ ካለ አላማህን እኔ ላይ አሳይ ምልክትህን አሳይ ወፍ ጭራሽ ምንም ነገር የለም አሳይቶሽ አያውቅም አብልቶሽ አያውቅም ንጹህ ምግብ አብልቶኝ ያውቃል አሳይቶኛል እሱ ግን ስቴፕ ባይ ስቴፕ ነው እኔ ግን ምፈልገው አሁን ነበር ጓጓው ልጅነትም ነበር በቃ አሁን ነው እንዲደረግልኝ አሁን ነው ከሰማይ ሆነ መልእክት ይላክ ግን ጌታ የተመሰገነው ሁሉም ነገር ስቴፕ ባይ ስቴፕ ሆነ ወድቄ አልወድኩም ብቻዬን ነው የምኖረው ደስተኛ ነኝ ግን ሀዘንም አለ መለወጥ ፈልጋለሁ የሚያግዘኝ ሰው ፈልጋለሁ ትልቅ ደረጃ መድረስ ፈልጋለሁ ብቻ በጣም ነው የሚያስጠላው እና እንደዛ ሰው እንዴት እንደዛ አሉሽ ቅናት እንዴት ለምን ቀኑብሽ ሰውየው ባለቤቱ ለኔ ያለው ሪስፔክት ሌላ ስለሆነ ማለት እንዴት በጣም ያከብርሻል በጣም ነበር የሚያከብረኝ እሺ እኔ አዲስ ገቢ ነበርኩኝ የዛኔ እነሱ በጣም ብዙ አመት የቆዩ ልጆች ናቸው እሺ ጌነሽ ምናምን ነገር አሉ ቅናት እነሱስ ምንድናቸው እነሱ እንዴት ጌ ናቸው ልጆቹ ህፃናት ማሳደጊያ ነው ያሉት እዛው ማለት ማደጊያ ነው ያሉት ማለት ነው ስንት ናቸው 12 ኦ ማይ without me ማለት አንቺ 13 ገባሽ ማለት ነው ሰውየው ያቃል ግን እነሱን ያስገባቸው እንጃ እንዴት እንደዚህ ሊሆኑ ግን ይችላሉ ምንድነው አይ ሚን ላይክ ምንድነው ሞቲቬት የሚያደርጋቸው ማየት ፊልም አለ ሙዚቃ አለ ኦር ፊልም አሉ የሚሰሙት ሙዚቃዎች አሉ የነማን ሙዚቃ ነው የሚሰሙት የሆነ ባንዶች አሉ BTS የሚባሉ መሰለኝ what BTS ማለት የኮሪያ ናቸው ብቻ የሆነ ቲክቶክ ላይ የሆነ ሾርት ቪዲዮ ተለቆባቸው ነበር ሲሳሳሙና የነሱን ሰፈን እኔ በጣም ነው የምወዳቸው ምናምን ነገር ሲሉ እኔ አይመቹኝም ምክንያቱም እነዚህ ጌ ናቸው ደስ አይሉኝም እሺ ምክንያቱም ሾርት ቪዲዮን አይቼ ነው እኔ እንደዛ ልልኝ ቻልኩት ይሄ አለባበሳቸውም ልክ አይደለም ኦ ማይ ጋድ እነሱ ሀገር ደግሞ የሚገርምሽ ነገር እንደዚህ አይነት ነገር አያካብዱ ኮሪያ ይቀይራሉ ጾታቸውንና ለምሳሌ አንድ ጊዜ የሆነ ሰው የሬስቶራንታችን መጣ ድንገት ነው የመጣው የሆነ ሰዎች ቢዝነስ አብረን እንስራ ተብሎ ሶሻል ሚዲያ ላይ ነው የሚሰራው ምናምን ነገር እያወራ ወንድ ነው ግን ሴት ነው ከዛ ላይክ እንዴ I was like shocked ምንድነው ስል በቃ ደበረኝ ጾታዬን ያስቀየርኩኝ ገባሽ ምክንያቱም ሰው እግዚአብሔርን ካላወቀ በጣም ከባድ ነው አሁን እነዚህ ልጆች መንፈስ አይደለም ትያለሽ አሁን በሆነ መንገድ ተለክፎ ነው አይደለም ትያለሽ ተለክፏል በጣም በትልቅ በሆነ ጋር ነው በእውነት የሚያደርጉት ድርጊት የሚያወሩት ነገር በጣም ነው የሚያስጠላው ሃይማኖት የላቸውም ቸርች አይሄዱም ወይም ቤተክርስቲያን አይሄዱም ይሄዳሉ ምንድነው ሃይማኖታቸው እንዴ ከዛ ግን ቸርች ይሄዳሉ ከሳት የሚፈጠረው ነገር ሌላ ነው ማለት እስቲ ቸርች ይሄዳሉ ጧት ከሳት ደግሞ የሚፈጠረው ነገር ሌላ ነው እና ወይ አያለቅሱም ታዲያ እዛ ቸርች ሄዶ ሲሰበክ ወንጌል ሲነገር ምናምን ያለቅሳሉ ይዘልያሉ ከልባቸው ጸልዮ ነው የሚመጡት እሺ የሚያረጉት ድርጊት ግን ሌላ ነው ከዛ አንቺ አልነገርሽውም አንቺን ሲያስባርሩሽ ሰውየው እንዲ አልነገርኩት ምክንያቱም ራሱ ይድረስበት እኔ ምክንያቱም ብነግረው ውሸት ነው የሚመስለው ሌላ ነገር ነው የሚፈጠረው ሌላ ሾው ነው የሚፈጠረው ስለዚህ ይሁን እኔ ኮንኩኝ ጥፋተኛ ይሁን ብዬ ነው አላጣራም ወይም አልጠየቀም አንቺን ከማስወጣቱ በፊት ሊሰማኝም ፈቃደኛ ነበር ምክንያቱም 12 ልጆች በሙሉ ነበር ሲነግሩት የነበረ ፌቨን ጌናት ፌቨን እኮ እንደዚህ ናት ከዛ ምን ተሰማሽ ልቤ በጣም ተሰበረ ሞር በጣም አንዱ ስትል አንዱ ይመጣል ሌላ ፈተና ማለት ከድሮ ጀምሮ ጠንቋ ይበል አሁን ደግሞ ጊበል ያለው
ውስጥ ላይ ያለው እሳት ስብራት በጣም ነው የሚከብደው። ማለት የሰው ልጅ በጣም ከባድ ነው። ቢያንስ ለምን አያምነኝም? እያለቀስኩ እየነገርኳቸው ሁለቱንም ጠንቋዩም ጌነቱም ጭራሽ ሊያምኑኝ አልቻሉም። ጭራሽ ራቁኝ። ብቻ ከባድ ነው ህይወት። ምን ተማርሽ ግን ስለ ሰዎች?